Congratulations, President Trump. Moi, je ne sais pas ce qu'eux ils pensent. Vous savez, personne ne va venir. አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ኢትዮ ፈርስት ሚዲያ ተከታታዮቻችን እነሆ የዕለቱን ዘገባዎች ከዚህ እንደሚከተለው ማድረስ ጀምረናል። ከዜናዎቹ ጋር አብራችሁን ቆዩ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በጋና አክራ ከተማ የሚገኘውን ታሪካዊውን የኩዋሚ ንክሩማ መታሰቢያ ፓርክን ጎብኝተዋል። በሐውልታቸው ስርም የአበባ ጉንጉን አኑረዋል። ይህ ስፍራ የጋና የመጀመሪያው ፕሬዝዳንትና የፓን አፍሪካኒዝም አቀንቃኝ የዶክተር ኩዋሚ ንክሩማ እንዲሁም የባለቤታቸው የፋቲያ ንክሩማ መካነ መቃብርና ታሪካዊ ሙዚየም ያካተተ መሆኑን ምክትል ጠቅላይ ሚኒስትሩ በመልእክታቸው ላይ አስፍረዋል። ጋናውያን ለአፍሪካ ነጻነት አንድነት አቀንቃኙ መሪያቸው ግዙፍ ሐውልት መታሰቢያ መገንባታቸው የቀደሙትን ማክበር ለትውልድና ለሀገር ግንባታ ያለውን ሚና ያሳያል ብለዋል። ዶክተር ኩዋሚ ንክሩማ ለጋና ነጻነት ብቻ ሳይሆን ሙሉ አፍሪካ ከቅኝ ግዛት ነጻ እንድትወጣ የነበራቸው ራዕይ ዛሬም ድረስ ለትውልዱ ትልቅ የብርታት ምንጭ መሆኑን ገልጸዋል። በተለይም ከኢትዮጵያ ጋር በነበራቸው ጥብቅ ወዳጅነትና ለአፍሪካ አንድነት ድርጅት የአሁኑ አፍሪካ ህብረት መመስረት ያበረከቱት አስተዋጽኦ ሁልጊዜም በክብር የሚታወስ መሆኑን ጠቅሰዋል። የኢፌድሪ መሶብ የአንድ ማዕከል አገልግሎት በመጪዎቹ 3 ዓመታት ተቋማዊ አቅምና ዝግጁነትን ለማሳደግ ዜጋ ተኮር የላቀ አገልግሎት ለመስጠት የቴክኖሎጂና ዲጂታል መሰረተ ልማት ለመገንባት ይበልጥ ትኩረት አድርጎ እንደሚሰራ አስታወቀ። የኢፌድሪ መሶብ የአንድ ማዕከል አገልግሎት በቀጣዮቹ 3 ዓመታት የመንግስት አገልግሎቶችን በዲጂታል ቴክኖሎጂ የተደገፈ ተደራሽ፣ ቀልጣፋና ዜጋ ተኮር ማድረግ የሚያስችል የ3 ዓመት ስትራቴጂክ እቅድና ፍኖተ ካርታ ይፋ አድርጓል። ፍኖተ ካርታው የዲጂታል ኢትዮጵያ 2030 ስትራቴጂን መነሻ በማድረግ የዜጎችን የአገልግሎት ተደራሽነት፣ ጥራትና ቅልጥፍና ማሳደግ የሚያስችሉ ቁልፍ የለውጥ አቅጣጫዎችን አካቷል። የኢፌድሪ መሶብ የአንድ ማዕከል አገልግሎት ዋና ስራ አስፈጻሚ ዮናስ አለማየሁ በመድረኩ እንደገለጹት ፍኖተ ካርታው መሶቡ የአንድ ማዕከል አገልግሎት በቀጣይ 3 ዓመታት ምን አይነት የአገልግሎት አሰጣጥ ስርዓት መገንባት እንዳለበት በግልጽ የሚያመላክት ሰነድ ነው። የስትራቴጂ እቅዱ መሰረትም መሶብ ባለፈው 1 ዓመት ያከናወናቸውን ስራዎች በመገምገም በቀጣይ የሚከናወኑ የዲጂታል ሽግግር የአገልግሎት ጥራት ማሻሻያና ተቋማዊ አቅም ግንባታ ስራዎችን የሚመራ ይሆናል ብለዋል። እቅዱ ከዲጂታል ኢትዮጵያ 2030 ራዕይ፣ ከሲቪል ሰርቪስ ሪፎርም አቅጣጫዎችና ከሀገራዊ የዲጂታል ልማት ግቦች ጋር ተጣጥሞ መዘጋጀቱን ገልጸዋል። በአገልግሎቱ የእቅድና ፕሮግራም ዳይሬክተር ደሳለኝ ድንገታ ባቀረቡት ጽሑፍ በመሶብ የተዘጋጀው ስትራቴጂ ፍኖተ ካርታ በ3 ዋና ዋና የትኩረት መስኮች ላይ ያተኮረ መሆኑን ተናግረዋል። በዚህም የመጀመሪያው ተቋማዊ አቅምና ዝግጁነትን ማሳደግ መሆኑን ጠቅሰው የመሶብን የመፈጸም አቅም ማጎልበት፣ ዘመናዊ የአፈጻጸም አመራር ስርዓት መዘርጋት እንዲሁም የሰው ኃይል ብቃት ማሳደግና ውጤታማ የስራ ባህል መገንባት መሆኑን ጠቁመዋል። በሁለተኛ ደረጃም ዜጋ ተኮር የላቀ አገልግሎት መስጠት ሲሆን የመሶብ አገልግሎቶች ተደራሽ፣ ፍትሐዊና ዲጂታል ማድረግ፣ የዲጂታል አገልግሎት አጠቃቀም ማስፋፋት ብሎም የጥሪ ማዕከል አገልግሎትን ማጠናከርና የተገልጋዮችን እርካታ ማረጋገጥ የሚያስችሉ ስርዓቶችን መዘርጋት እንደሆነ ተናግረዋል። በሶስተኛ ደረጃም የላቀ ቴክኖሎጂና ዲጂታል መሰረተ ልማት መገንባት መሆኑን ጠቅሰው የሳይበር ደህንነትን ማጠናከርና ዘመናዊ የዲጂታል አገልግሎት ስርዓቶችን ማልማት ተጠቃሽ ናቸው ብለዋል። የፍኖተ ካርታው ዝግጅት የተመሰረተው በሀገራዊ የ10 ዓመት የልማት እቅድ፣ በሀገር በቀል ኢኮኖሚ ማሻሻያ ማዕቀፍ፣ በመንግስት አገልግሎት አስተዳደርና ፖሊሲ እንዲሁም በዲጂታል ኢትዮጵያ 2030 ስትራቴጂ ላይ መሆኑንም አክለዋል። ዛሬ ይፋ የተደረገው ፍኖተ ካርታ የአንድ ማዕከል አገልግሎት ሙሉ በሙሉ በቴክኖሎጂ የተደገፈ ቀልጣፋና ዜጋ ተኮር የመንግስት አገልግሎት ለማድረግ ከፍተኛ አስተዋጽኦ እንዳለውም ተመላክተዋል። በመዲናዋ ዘመኑን የዋጁ የክህሎትና የቴክኖሎጂ ልማት ስራዎች ተጠናክረው መቀጠላቸውን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ። ከንቲባ አዳነች አቤቤ በዛሬው ዕለት በከተማዋ የመጀመሪያ የሆነውን የስማርት ፖሊቴክኒክ ግንባታ በለሚ ኩራ ክፍለ ከተማ ተገኝተው በይፋ አስጀምረዋል። ከንቲባ አዳነች አቤቤ በዚህ ወቅት የስማርት ፖሊቴክኒክ ግንባታው ወጣቶችን በክህሎት በማልማት የሀገርን እድገት ለማፋጠን ያለመ ነው ብለዋል። ባለፉት የለውጥ ዓመታት በመዲናዋ ወጣቶች የክህሎትና የቴክኖሎጂ ልማት ላይ ሰፊ ስራ ሲሰራ መቆየቱን ጠቁመዋል። እነዚህ በክህሎትና በቴክኖሎጂ የበቁ ወጣቶች አሁን ላይ ከራሳቸውና ከቤተሰቦቻቸው አልፈው በሀገር ሁለንተናዊ እድገት ላይ የበኩላቸውን አሻራ እያሳረፉ እንደሚገኙ ተናግረዋል። አሁን ላይ ወጣቶችን ዘመኑ በደረሰበት የቴክኖሎጂ እውቀትና ክህሎት ልክ የማብቃት ስራም ተጠናክሮ መቀጠሉን ተናግረዋል። አዲሱ ስማርት ፖሊቴክኒክ የጀርመንን የቴክኒክና ሙያ ልምድ መነሻ በማድረግ በከተማዋ ለመጀመሪያ ጊዜ የሚገነባና ትውልድ ተሻጋሪ እውቀት የሚገበይበት ማዕከል መሆኑን ጠቅሰዋል። ኮሌጁ ወጣቶች እውቀትን የሚታጠቁበት፣ አእምሮና የሚሰሩ እጆች ተጣጥመው ሀሳብ የሚያፈልቁበት መሆኑን ገልጸዋል።
ኮሌጁ በዓመት በርካታ አዳዲስ ሰልጣኞችን የመቀበል አቅም እንደሚኖረው ጠቁመው በዘመናዊ ማኑፋክቸሪንግ፣ በአውቶሞቲቭ፣ በኤሌክትሮኒክስ፣ በኮሚኒኬሽን እና በቴክስታይል ቴክኖሎጂ መስኮች ያሰለጥናል ብለዋል። ፕሮጀክቱ በተያያዘለት ጊዜ በጀትና ጥራት ተጠናቆ ለአገልግሎት እንዲበቃ ከተማ አስተዳደሩ በቅርበት እንደሚሰራ አረጋግጠዋል። በምክትል ከንቲባ ማዕረግ የአዲስ አበባ ስራና ክህሎት ቢሮ ኃላፊ ሚሊዮን ማቴዎስ በበኩላቸው የሚገነባው ኮሌጅ ወጣቶች በስልጠና ወቅት የሚያመጧቸውን የቴክኖሎጂ ሀሳቦችና የምርምር ውጤቶች ወደ ተግባራዊ ቢዝነስ እንዲቀይሩ፣ የራሳቸውን ኢንተርፕራይዝ እንዲመሰርቱና ለሌሎችም የስራ ዕድል እንዲፈጥሩ የሚያስችል ነው ብለዋል። የአሜሪካ የንግድ ማህበራት ዋሽንግተን የአፍሪካ ሀገራትን ከንግድ ተጠቃሚነት ማግለሏን እንድታቆም ጠየቁ። ማህበራቱ ለዶናልድ ትራምፕ አስተዳደር ባቀረቡት ጥሪ እንደ ኢትዮጵያና ደቡብ አፍሪካ ያሉ ሀገራት ከአሜሪካና የአፍሪካ እድገትና ዕድል አዋጅ አጎዋ መጠለላቸው የአቅርቦት ሰንሰለትን እንደሚያስተጓጉልና የአሜሪካን ኤክስፖርት ገበያ እንደሚጎዳ አስገንዝበዋል። ከዚህም ባሻገር ማዕቀቡ አሜሪካ ከአህጉሩ ዋና ተፎካካሪዋ ቻይና ጋር የምታደርገውን የኢኮኖሚ ውድድር እንደሚያዳክመው አሳስበዋል። ተባባሪነቱ እንዲቀጥል ነጋዴዎቹ ጫና እያደረጉ ይገኛሉ ሲል ዘአፍሪካን ሪፖርት ዘግቧል። መረጃውን ያገኘነው ከፊደል ፖስት ነው። ወቅታዊ መረጃ እንዲደርሳችሁ ኢትዮ ፈርስት ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ።